ቶፕ 1% ተማሪዎች በየዓመቱ ፈተና ከመድፈንና ምርጥ ውጤት ከማምጣት ውጪ ምንም አያውቁ። ከ99% ተማሪዎች ምን የተለየ ያደርጋቸዋል? እድል ነው ወይስ የረጅም ሰዓት ሙሉ ጥናት ነው? አይደለም። ቶፕ 1% የሆኑ ተማሪዎች በጣም በተለየ መልኩ ያጠናሉ፣ በተለየ መልኩ ያስባሉ። ትምህርት ለእነሱ እንደ ጌም ነው። ህጎቹን ጠንቅቀው ያውቃሉ። ዛሬ እንዴት ከ99% ተለይታችሁ ቶፕ 1% ተማሪዎች መሆን እንደምትችሉ በዚህ ቪዲዮ ያሳያችኋለሁ። በደንብ እስከ መጨረሻው ተከታተሉ። የመጀመሪያው ሴክሬት ቢልድ ስማርት ማይንድሴት፣ ስማርት የሆነ አስተሳሰብን መገንባት ነው። ብዙ ተማሪዎች ረጅም ሰዓት ያጠናሉ። እስከ ማታ 5 ሰዓት፣ እስከ 6 ሰዓት፣ ኢቨን እስከ ሌሊቱ 8 ሰዓት እየቆዩ ያጠናሉ። ነገር ግን ፈተና ሲደርስ ጥያቄዎቹን ማየት ሲጀምሩ ያጠኑት ይጠፋባቸዋል። ቶፕ ተማሪዎች በጣም ረጅም ሰዓት አያጠኑም። ፈተና ላይ ግን ግራ አይጋቡም ወይንም አይደነግጡም። ምክንያቱም በትክክለኛው መንገድ ስላጠኑና ስማርት ማይንድሴት ቢልድ ስላደረጉ። ስማርት ማይንድሴት ቢልድ እንድታደርጉ የሚረዷችሁን ማስተካከል ያለባችሁን 3 ነገሮች ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። የመጀመሪያው ዶንት ዲፔንድ ኦን ቲቸርስ፣ በአስተማሪዎች ሙሉ ለሙሉ ጥገኛ እንዳትሆኑ። የትምህርቱ እውቀት ጥግ አስተማሪው ሳይሆን መጽሐፉ ነው። ብዙ ተማሪዎች አስተማሪን በመስማትና በመከታተል ብቻ ቶፕ ተማሪ መሆን የሚችሉ ይመስላቸዋል። ቶፕ ተማሪዎች ግን ከአስተማሪው በበለጠ መጽሐፉ ላይ ነው ጥገኛ የሚሆኑት። መጽሐፉን ከአስተማሪ የበለጠ ይረዱታል። አንድ በጣም ጠቃሚ ቲፕ ልስጣችሁ። መጽሐፉን በደንብ አንብቡ መጀመሪያ። ከዛ ግልጽ ያልሆነላችሁ ነገር ካለ አስተማሪ ከመጠየቅ ይልቅ ዩቲዩብ ላይ ግቡና ሰርች አድርጋችሁ ቪዲዮ እዩ፣ ወይንም ደግሞ ኤአይ ቻት ቦት በመጠቀም በደንብ ተረዱ። ያኔ ከአስተማሪ ጋር በማነጻጸር በደንብ መረዳት ትችላላችሁ። ሁለተኛው ስታርት ባይ ስተዲንግ ሃርድ ቶፒክስ፣ ከባድ ቶፒኮችን ማጥናት አስቀድሙ። ቶፕ ተማሪዎች ትናንሽና ቀላል ቶፒክ ላይ ጊዜ አያጠፉም። ከባድ የሆኑ ቶፒኮች ላይ በደንብ ጊዜ ፈጅተው ያጠናሉ። ምክንያቱም ከባዱን ቶፒክ በደንብ ከተረዳችሁ ሌሎች ቶፒኮች በጣም ይቀላችኋል። ፈተናም ስትፈተኑ በጣም ኮንፊደንት ትሆናላችሁ፣ ፈተናውም ይቀላችኋል። ስለዚህ ከባድ ቶፒኮችን ለመረዳት መጽሐፍ አንብቡ፣ ቪዲዮም ጨምራችሁ እዩ። ሶስተኛው ዱ ኖት ቴክ ኖትስ፣ ኖት እንዳትወጡ፣ በምትኩ አሁን የምነግራችሁን አድርጉ። ብዙ ተማሪዎች ኖት በማውጣት ጊዜያቸውን ያጠፋሉ። ቶፕ ተማሪዎች ኖት አያወጡ፣ በምትኩ ርዕስና ንዑስ ርዕስን ያወጣሉ ወይንም ይጽፋሉ። ከዛም በዛ መሰረት ርዕሱን እያዩ ኮንሰፕቶቹን በአእምሯቸው ያስታውሳሉ። ይሄ ደግሞ አእምሯቸውን ያጠነክረዋል። እናንተም እንደዚህ ካደረጋችሁ አእምሯችሁ ከባድ ኮንሰፕቶችን የመረዳት አቅሙ እየጠነከረ ይመጣል። እነዚህን 3 ነገሮች ከተረዳችሁ ቶፕ 1% ተማሪ ለመሆን ትልቁን ስቴፕ አልፋችኋል። እስካሁን በዚህ ቪዲዮ ከቆያችሁ ቶፕ ተማሪ መሆን ትልቅ ፍላጎት አላችሁ ማለት ነው። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። አሁን ወደ ቀጣይና ጠቃሚ ወደሆነው ሴክሬት እንለፍ። ሁለተኛው ሴክሬት ዩዝ ታይም ማኔጅመንት፣ የጊዜ አጠቃቀም ሊኖራችሁ ያስፈልጋል። የምታደርጓቸውን ነገሮች በጊዜና በስርዓት በትክክል መቅረጽ ካልቻላችሁ የእናንተን ጉልበት እና ጊዜ እያጠፋችሁ ነው። ወጣት ከሆናችሁ ደግሞ የእናንተ ጊዜና ጉልበት ለእናንተ ስኬት ዋነኛ ነገር ናቸው። ቶፕ 1% ተማሪዎች ይህንን በደንብ ያውቃሉ። ጊዜያቸውን በታይም ማኔጅመንት ቀርጸው ይጠቀማሉ። መጀመሪያ ግብ ያሰፍራሉ። በዚህ ሳምንት ምን ማጥናት አለብኝ? ምን መጽሐፍ ላንብብ? ምን ስኪል ልማር? ብለው ራሳቸውን ይጠይቃሉ። ያንን ግብ ካሰፈሩ በኋላ ባስቀመጡት የታይም ማኔጅመንት መሰረት ሳምንቱ ይጠናቀቃል። ጊዜያችሁን በደንብ ለመጠቀም የሚረዳችሁን አንድ ወሳኝ ነገር ልንገራችሁ። የቴሌግራም ቻናላችን ላይ አስቀምጬላችኋለሁ። እናንተ ዳውንሎድ አድርጉና ፕሪንት አድርጋችሁ ተጠቀሙ። ዲስክሪፕሽን ላይ የቴሌግራም ቻናላችንን ሊንክ አስቀምጬላችኋለሁ። ገብታችሁ ሰብስክራይብ አድርጉና ፋይሉን ዳውንሎድ አድርጋችሁ ተጠቀሙ። እንዴት እንደምትጠቀሙት ላሳያችሁ። ይሄ የእናንተን ሳምንት ስኬታማ በሆነ መንገድ ለማሳለፍ የምታቀዱበት ፕሮቶታይፕ ነው። ከላይ ቀን በመጻፍ 7 ቀን ሙሉ ማድረግ ያለባችሁን ታስክ ጻፉ።
ከዛም ቀኑ ሲያልቅ ያቀዳችሁትን ምን ያህል እንዳሳካችሁ በ100% አስቀምጡ። ከስር በዛ ቀን ያላሳካችሁት ግብ ካለ ጻፉ። ከዛም ለምን እንዳላሳካችሁት አንደርላይን ኮዙን እና ድጋሚ ያንን ስህተት ላለመስራት ሶሉሽኑን ጻፉ። ሳምንቱ ሲያልቅ 7 ቀን ሙሉ ከ100% ያመጣችኋቸውን እዚህ ግራፍ ላይ አስቀምጡ። ይሄ ሳምንቱን በግራፍ መልክ አናላይዝ እንድታረጉ ይረዳችኋል። ከስር ሳምንቱን ሙሉ ያላሳካችሁት ታስክ ካለ እና ለምን እንዳላሳካችሁና መፍትሄውንም ጻፉ። ይህንን ከተጠቀማችሁ የእናንተን ታይም እና ኢነርጂ ሙሉ ለሙሉ ትቆጣጠሩታላችሁ። ቶፕ ተማሪዎች ጊዜያቸውን እንደዚህ በእቅድ ይጠቀማሉ። ሶስተኛውና ጠቃሚ ሴክሬት ደግሞ ዩዝ ስተዲንግ ቴክኒክስ የአጠናን ዘዴዎችን መጠቀም ነው። ቶፕ ተማሪዎች ዝም ብለው መጽሐፉን ከፍተው ሲያነቡ አይውሉም። ያጠኑት ጥናት አንዲትም ጠብ ሳይል ጥቅም ላይ ያውሉታል። ያንን የሚያደርጉት ደግሞ የአጠናን ዘዴዎችን በመጠቀም ነው። ቶፕ ተማሪዎች የሚጠቀሙትን 3 በጣም ምርጥ የአጠናን ዘዴዎችን አሳያችኋለሁ። እስከ መጨረሻው ቆዩ። የመጀመሪያ የአጠናን ዘዴ አክቲቭ ሪኮል ይባላል። ቶፕ ተማሪዎች ይህንን የአጠናን ዘዴ በሰፊ ይጠቀሙታል። ብዙ ተማሪዎች አንብበው ሲጨርሱ መጽሐፉን ዘግተው ይሄዳሉ። የቶፕ ተማሪዎች ጥናት የሚጀምረው ግን አንብበው ሲጨርሱ ነው። ምክንያቱም አንብበው ሲጨርሱ ያጠኑትን በአይምሯቸው ለማስቀረት ያጠኑትን መጽሐፍ ዘግተው ራሳቸውን ይፈትናሉ። ስለዚህ አጥንታችሁ ስትጨርሱ መጽሐፉን ዝጉና ያጠናችሁትን በቀይ እስክሪብቶ አዲስ ወረቀት ላይ ጻፉ። ከዛም ከመጽሐፉ ጋር አስተያዩና የተሳሳታችሁትን ለማረም ደጋግማችሁ አጥኑ። ያኔ አይምሯችሁ ውስጥ ይቀራል። ሁለተኛው የአጠናን ቴክኒክ ደግሞ 50-10 ሩል ይባላል። ይህንን የአጠናን ዘዴ የሃርቫርድ ተማሪዎች በጣም ይጠቀሙታል። 50 ደቂቃ ጥናት፣ 10 ደቂቃ እረፍት። እናንተም እንደዚህ ካረጋችሁ በጣም አሪፍ የአጠናን ሂደት ይኖራችኋል። ሶስተኛው የአጠናን ዘዴ ፌይንመን ቴክኒክ ይባላል። ይህ የአጠናን ዘዴ የተፈጠረው ሪቻርድ ፌይንመን በሚባል ጂኒየስ አሜሪካዊ ፊዚሲስት ነው። ይህን የአጠናን ዘዴ በሃርቫርድ እና በካምብሪጅ ዩኒቨርሲቲ በስፋት ይጠቀሙታል። እንዴት እንደሚሰራ ላሳያችሁ። መጀመሪያ አንድ ቻፕተር አጥኑና ጨርሱ። ከዛም ለ7 ዓመት ህፃን ልጅ እንደምታስረዱ አድርጋችሁ ጮክ ብላችሁ ያጠናችሁትን አስረዱ። ለብቻችሁ ሩማችሁ ውስጥ ሞክሩት፣ በጣም ይጠቅማችኋል። አሁን ከተመለከትናቸው ሴክሬት እና የአጠናን ዘዴዎች ይህንን ቪዲዮ ካዩ ተማሪዎች አብዛኛው አይተገብረውም። እናንተ ግን ያልኳችሁን ጨክናችሁ ከተገበራችሁ ቶፕ 1% ተማሪዎች ውስጥ ራሳችሁን በአጭር ጊዜ ታገኙታላችሁ። ስማርት ማይንድ ሴትን ገንቡ፣ ታይም ማኔጅመንት ተጠቀሙ እና የአጠናን ዘዴዎችን ተጠቀሙ። ሌላም ህይወታችሁን የሚቀይሩ ጠቃሚ ቪዲዮዎች በዚህ ቻናላችን ውስጥ አሉ። እነሱን እንድታዩ በጣም ሪኮመንድ አደርጋችኋለሁ። ሰብስክራይብ እና ላይክ እና ሼር በማድረግ ተባበሩኝ። ይቻማችሁ።